ምንድነው ያየኸው? አላየህም እንዴ? አንቺ ምን አይነት ሰው ነሽ? ስልክም ዳኒ አውጣው። ምን ነው ማውጣው? ለምን ነው ማውጣው? ከዚህ ውስጥ አውጣው። የራስሽ የኔ እኮ አይደለም። ሲጀመር አንተ ነህ እንደዚህ ያደረከው። ሚስቴ እኮ የኔ ነገር ልታይ ትችላለች። እኔ ካንቺ ፖርስ አውጥቼ ነው ያለዚህ እስከ መጨረሻ ይሄን ቪዲዮ ሰጭኛ ሴቶች እኮ ድብብቆቻቸው በፈጣሪ ሶፍት ለኔ ለመስጠት እንዳላይባት ገንዘቧን ቁም ነገር ማለት ነው። ከፈለሽ ካሜራውን አጠፋልሻለሁ። ለምዱ ትሽምዞ ልንጂ እኔ ምንም አላውቅም። አታምኝ። እኔ እኮ ላምንሽ እችላለሁ፣ ግን ባይኔ ያየሁት ነው። ምን አውቃለሁ? ማን እንደዚህ እንዳደረገ ምን አውቃለሁ? እኔም እኮ አብሬሽ እኮ ነው ያለሁት። አብሬሽ እንትን አለል። እኔ እኮ ላንቺ በጣም ነው እኔ እንጃ ምሳሳልሽ ቤዚ። አውቃለሁ ቤዚ። እና ጤንነትሽ ተጠብቆ ነው ያለው አይደል? እዚህ ፏ ብለሽ የመጣሽ የምትሄጂባት አለሽ አይደል? እኔ የምሄድበት ቦታ ብኖር ለምን አንተ ጋር ነው? ጾሙ ተፈቷል ማለት ነው። ጾሙ ስለተፈታ ነው አይደል? ቆይ ላወጣው ነው። ምንድነው የምትይኝ? ምንድነው ታዲያ የምትማዘዘው? ሰላም ውድ የተከበራችሁ የኔም የሁላችሁም ቤተሰብ እንዴት አላችሁልኝ? እኔ ያለው ክብሩ ይስፋ ለመድኃኔዓለም። እናንተም በያላችሁበት ቸር ቆዩልኝ። ሰላም እንደምትሆኑ አልጠራጠርም። ከስንት ቆይታ በኋላ ኦሬዲ ከ15 ቀን ምናምን በኋላ በሰው ቤት ከች ብያለሁኝ። ያው የሷ ቤት ማለት የኔ ጓደኛዬ ቤት፣ ምክንያቱም ቤዚ ማለት ለኔ ምርጥ ጓደኛዬ፣ ብዙ በቃ እንጃ ምን እንደምላችሁ አላቅም። ከካሜራ ጀርባ ብዙ ነገሮችን አብረን ሆነን ስራም የሆነ ነገር ማማክራት እሷን ነው። በቃ አይደል አንዳንዴ የወንድ ጓደኛ ብቻ ሳይሆን የሴት ጓደኛም ስለሚያስፈልጋችሁ የምትመክራችሁ ሰው ያስፈልጋችኋል። እንደ እህታችሁ እንደ ጓደኛ ምናም ሆኖ የምትመክራችሁ ሴት ያስፈልጋችኋል፣ ጠንካራ ሴት። እና ደግሞ ለኔ ቤዚ በጣም ጠንካራ ሴት ነች። ምክንያቱም ብዙ ስራ በምሰራ ሰዓት፣ ብዙ ነገሮች በማስብ ሰዓት ለሷን ማማክራት፣ ያንን ነገር ደግሞ እሷ ካላት የሆነ ገንዘብም ከሆነ ታግዘኛለች፣ ሀሳብም ከሆነ ታግዘኛለች። እና ቤዚዬ በሷ ቤት ትንሽ 15 ቀን ምናምን በላይ ሆኗታል ከጠፋች ይመስለኛል። የቻናሏ ከተከፈተ በኋላ 15 ቀን የጠፋችው ሞኔታይዜሽን ምናምን ለማስተካከል ይመስለኛል። እና እኔ ደግሞ ያንን ታሳቢ በማድረግ ይመስለኛል ሞኔታይዝ አልሆነላትም አካውንቷ። እናንተም ደግሞ ይህን ቻናል ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንይላት፣ ኮፒ ሊንክ እያደረጋችሁ እዩላት። ሰብስክራይቧም የድሮውን ይሁን እንደ ድሮ ይሁን። እኛም ከዙሪያው አለን ሁላችንም ብዙ ሰዎች በቃላት የማልገልጻቸው ለቤት ብዙ ነገር እያደረጋችሁላት ያላችሁ ሰዎች አላችሁ፣ ሰለማይም ከካሜራ ጀርባ። እና ሁላችሁም ደግሞ በጣም ነው የምናመሰግነው። በቤዝዬ ስም ሁኜ ላመሰግናችሁ ፈልጋለሁ። እና ቤተሰብ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ቤዚ በባለፈው በኔ ቤት የሆነ ፕራንክ ነገር አድርጊያታለሁ። ያ ፕራንክ ደግሞ ብዙዎቻችሁን አስቆጥቷችኋል። እኔ ከሌላ አንፃር አይቼ ሳይሆን ቤዚም ባለው ነገር እስኪ ትደነግጣለች አትደነግጥም ብዬ ነበር ያሰብኩት። እሷ ግን የምትደነግጥ ልጅ አይደለች። የሚገርማችሁ ጭራሽ እንደውም ደስ ነው ያላት። ሰው ልጅ እኔ ሰርፕራይዝ ሳደርገው ሰው እንደዛ ነው የሚሆነው። ከዛ በላይ ነበር መሆን የነበረበት። ብቻ ተውት። እኔ እሷን እንደዛ አስቤያት አላቅም ነበረ እንደዚህ ለኔ እንደዚህ ትሆናለች ብዬ። ጭራሽ ልፈነክተኝ ሰርፕራይዝ ባደረኩኝ። እና ብቻ ዛሬ ቤዚን ጠርቻታለሁ። እዚህ ሰፈር ስትመጣ የሆነ ጠንከር ያለ ሀሳብ ይዤባት የመጣሁት ፕራንክ ነው ዛሬ የማደርጋት። ለየት ያለ እስከዛሬ ከተሰሩት ስራዎች በሙሉ እኔ ከሰራሁባቸው ስራዎች በሙሉ ለየት ያለ ቪዲዮ ነው ያመጣሁት። እሱ ምንድነው? ሴቶች አንዳንድ ጊዜ የማይወዱት ነገር አለ፣ ይሆናል የሚሳቀቁበት ነገር አለ። በቃ የገመታችሁን ሰዎች ልትኖሩ ትችላላችሁ። ዛሬ ቤዚን በአስማትም ሆነ በምን ብዬ ቦርሳዋ ላይ የሆነች አስማት ነገር አዘጋጅቻለሁ። አይታችኋታል? አይታችሁታል። እዚህ ጋር ኮንዶም አዘጋጅቻለሁ ዛሬ። እንዴ ለሌላ ነገር እንዳታስቡት። እኔ ያው ፕራንክ ለማድረግ ነው ያስኩት። አሁን ነው ገስቼ የመጣሁት። ካሜራማን ያውቃል። ገስቼ የመጣሁኝ ቤዚን እስኪ ላሳቃት። እንዴት ነው የኔን ፕራንክ እንድትቻቻለዋለች? እስከዛሬ ሰርፕራይዝ ፕራንክ ነበር ያደረኳት። የዛሬው ደግሞ ጠንከር ያለ ፕራንክ ነው ያዘጋጀሁላት። ያው ያሳቃል። በነገራችን ላይ እኔ ራሱ ኮንዶም ብዬ ስጠይቀው ሰውየው እንዴት እንዳየኝ አሁንማ ጾም ተፈታ አይደል አለ። እኔ ሌላ ነገር አስቤ አይደለም። በነገራችን ላይ ቤዚን ፕራንክ ለማድረግ ብቻ ነው። ታያላችሁ። እዚህ በኋላ ጥየው ነው የሚሄደው። ማንሳት የምትፈልጉ ቦታውን የምታውቁት ካላችሁ ውሰዱት። ስም አልጠራም እንጂ መጥተው የሚወስዱ ሰዎች ስላሉ ነው ቤተሰብ። እና ቤዚን ደውዬላታለሁ፣ ቦታውን ነግሬያታለሁ። በጣም ነው በነገራችን ላይ አዲስ አበባ ላይ
ነዳጅ ምናምን ስለጠፋ በጣም እንደሚያደክም አውቀዋለሁ። ምክንያቱም ከግማሽ በኋላ በእግራችሁ ትሄዳላችሁ፣ ታክሲም አታገኙም፣ ወረፋ ነው ምናምን እና ዛሬ በዚህ ስትመጣ በቃ ትጉን ነው ማድረግ በደክሞኛ ምናምን ጥውልግልግ እላለሁ። ከዛ በኋላ ፖርሳውን እንደምንም ብዬ እቀበላትና ፖርሳ ውስጥ ከትባታለሁ። ከዛስ በዚህ ምን ታስብ ይሆን የኔ ነው ስለኝ ይሆን አብራኝ ሆና ትል ይሆን አላውቅም። እሱን አብረን ሆነን ቤዚን ጠብቃት ትወዱታላችሁ ብዬ አስባለሁ። እና እንደነገርኳችሁ ቤዚን ሞኔታይዜሽኗ እንዲመጣላት አድርጉላት። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችኋት እና አበረታታት ምናምን ብቻ ደስ ብሎኛል። ድጋሜ ቤዚን በማግኘቴ ከባለፈው በኋላ አላገኘህም ብላ ነበር። ስደውላትም ስልክ እያነሳችልኝ አልነበረም ነበር። ያው እየመጣች ይሆናል ብዬ ተስፋ አደርጋለሁ። ቤተሰቦች እንደነገርኳችሁ ስሬ ሰምተው መታለች። አንቺ ልጅ ጎፈሬ ብቅ በይ ዛሬ። ቤዚ ኮሌክታ እንዴት ነሽ? በእናትሽ ደህና ነሽ? ደህና ነህ አለሽ? አለው እስኪ ተጠጋልኝ። እስኪ ኤው ጀመራት እንግዲህ ምንጭና ጭሽ ንትርክሽ ምናምን በጣም ነው ናፈቀኝ። አይደለም ፈልገሽ ነው ቤዚ። ድካም አለ፣ ብዙ ነገር አለ። አዎ አለ አውቃለሁ። ስለዚህ ይዳክመኛል ነዳጁ ለምን እንደ ሰልፉ ለምን እንደ ሀሳብ ማለት ነው። አገጅ አራት ባለፈው የሰጠሽ ሰርፕራይዝ አለ ጋር በቃ እሱን እኔም ቪዲዮ ካለቀ በኋላ ምናምን ማለት ነው አስቤ ነበር። ለምን ሀያው ማን ሀያ ነው አህያም ፈረስም ያው ነው ጥቅማቸው አንድ ነው አይደል? ሀያ ጉልበት አለው። ማን ሰላም ባያቸው ቤተሰቦቻችን አንተ ታስለፈልፈኛለህ። እነሱም ሰላም ሳልላቸው ባያቸው ያው ሰላም የኛ ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ያው ጠፍቻለሁ። በሱ ምክንያት ነው ቤት ገዝቼልሻለሁ፣ መኪና ገዝቼልሻለሁ ብሎኝ ከዛ እኔም ቤቱን ስፈልግ ያው ሰፈሩን አልነገረኝም። ቤት ገዝቼልሻለሁ ብቻ ነው ያለው እና ቤቱንና መኪናውን ስፈልግ ነው የቆየሁት። እና ለዛ ነው የጠፋሁት። ቤዚ ምስጋና የለሽማ እንዴ? ያመሰገንኩ እኮ እኔ አልበላም አልጠጣም ብዬ ገብቶኛል እኮ ድካምህን እኮ ተረድቻለሁ እኮ። ግን ለኔ ያነበረ ድንጋይ ፍንከታ ነበረሽ። ለኔ አይደለም እኮ እንትን ነው ምርቃት ነው። ቤት ስገዛለ እንዴት ነው ሰውን የምትቀበሉት? እንዴት ነው እናንተ የምትቀበሉት? ቤተሰብ አንዴ በድንጋይ እኔ እንደውም ጥይት ማለት ነው ሽጉጥ አጥቼ ነው እንጂ አናቱን ብለው ማለት ነው ብዬ ብገላግለው ደስ ይለኛል። አረ ምክንያቱም አያደክመኝማ እንዴ አጣጥ ገላግዬ ነበር እንዴ ቀላል እና ለዛ ነው የሚፈልገኝ ሰው አለ። በነገራችን ማን ይፈልጋል? ይሄን ልጅ ትፈልጉታላችሁ? እኔ ግን አልፈልገውም። ላይውላ አልፈልገውም ማለት ነው። ሳዩ ገና ያደክመኛል። ስለዚህ ማለት ነው የሆነ ባላገኛ ራሱ ደስ ይለኛል። እና ግን እንዴት ነሽ ቤዚ? እኔ ደህና ነኝ። እንዴት ነው ውሎ? እንዴት ነበር ውሎ? ቆንጆ ነበር። እና ስጣላሽ ግን ዛሬ ማለት ደስ ብሎሽ ነው የመጣሽው? እንደባለፈው ይሄ ልጅ እንትን ሊያደርገኝ ነው? አረ በጣም ደስ ብሎኝ ነው የመጣሁት። ምክንያቱም ሌላ ሰርፕራይዝ ይኖረኛል ብዬ ጠውልግልግ ብለሽብኛል። ደግሞ ፀሐይ እኮ ነው በእናትህ። ሰልፍ ላይ 3 ሰዓት ነው የቆየሁት። እንደቀላል ሆነልሽ ይዘርጋልሽ። ከፍ በላ ትንሽ እንደዚህ እንደውም ከዚህ በኋላ ትንሽ ከፍ በለ እንዴ ልካታልሽ ወይ እንደ ጥላ። በነገራችን ላይ ቤዚ፣ በነገራችን ላይ በአካል የምታውቋት ሰው ካላችሁ ፀሐይ አትወድም። የምሬን ነው። ቀይ ነበረች እንደዚህ የሆነችው ፀሐዩ ነው። የሚገርማችሁ ነገር ፀሐዩና የሱ ጥላሁንላት ካላ እስኪ በሉ እስኪ ጥላሁንላት ካላችሁ በነገራችን ላይ ለቤዚ አይደለም ጥላ ዝናብ ስትል ዝናብ ሳይሆን ምንድነው የምንነጠፈው መንገድ ላይ ቀይ ምንጣፍ እና አንቺ ንግስት ነሽ ማለት ንግስት አይደለሽ ማለት እኔ ንግስት አንተ ደግሞ ያው ወይል እንግዲህ አንቺ እንዲህ ያልሽ በእናትሽ ልቤን እንትናት በይ ድውዱ እንግዲህ ቤዚ ማለት ባለፈው እንደዛ አድርጌ ፕራንክ አድርጌሽ ነበር በማይሆን ነገር። ዛሬ እዚህ ጋር የቀጠርኩሽ እዚህ ቦታ ያመጣውሽ ላንቺ ለየት ያለ ነገር ስላለኝ ታልጠይቀኝ። ይቅርታ ስንት ጊዜ ጠይቄሻለሁ። አልቀየምህም። ዛሬ ላንቺ ጸዳ ያለ ሰርፕራይዝ ነው። አንቺን ጨፍኝ ልክስሽ ነው። በነገራችን መካሻው በሉኝ ልክስሽ ነው። የምር ስሬስ አቶ መካሻ አይ ስሬስ ጌታን ይምሬ ነው። ሰርፕራይዝ አለሽ። አኝ አሁን አንተ እንዴት ልመን አመኝኝ በቃ እልበለ አታምኝም? አምኝሽኛል። ስለዚህ በእጅሽ አንቺን ጨፍኝ። ታምኛለሽ አይደል? አምናለሁ። የምር ወይ ስልኩን አምጪውና በሁለት እጅሽ በደንብ ጨፍኝልኝ። አይታይማ ቤዚ
አይታይም እንዴ? ቀፍኛለሁ እኮ እኔ እኮ ላንቺ በጣም ነው እኔ እንጃ ምሳሳልሽ ቤዚ። ለኔ ብዙ ነገር ትሆንልኛል አውቃለሁ ቤዚ። እና ጤንነትሽ ተጠብቆ ነው ያለው አይደል? አዎ ሁሉም ነገር ሰላም ነው። ልገልጥ ነው እኔ። ቆይ ሰርፕራይዙ እየተዘጋጀ ነው፣ የተሽሞነሞነ ነው። አንዴ ምን እየሰራክ ነው እስካሁን? ይከፈት እንዴ ታንከኝ እኮ 2 3 ይሄ ነው ሰርፕራይዙ። ይሄን ቤት ገዝቼ ይሄ የምር ሰርፕራይዝ ነው ቤዚ። አይ አልፈልግም። ስሬስ ይሄ ላንቺ የተገዛው የተባረከ ነው። አልፈልግም። የተቀደሰ ነው። ላንቺ ነው እኮ የገዛሁት። ቤተሰብ አንድ ንበሉልኝ እቺ ልጅ። እኔ እኮ ታውቃለህ ቤት አልወድም። አይመቸኝም። እዚህ ጋር ልጆችን ታስቀምጫለሽ። ነይ አንኳኩ ነገር ትችያለሽ። ነገር ያንቺ ቤት እዚህ አንኳኩ። ልጅ እኮ ያሟል። አረዙሪ ቤቶች የምሬን ነው። አታምኚኝ? ውሻ እንዳይመጣ አታምኚኝ? አምናለሁ። እኔ እኮ አንተን አምናለሁ፣ ግን በዚህ መልኩ አላምንህም። ክፍት ነው የሚሰሩት። አንዱ ሳይመጣ ፈጥነን እንገባለን። ኧረ ቤት ለእናትህ ችግር አለብህ። እኔ የቤት ችግር አለብኝ ስትይ እሺ፣ አንቺ መቼ ነው እኔን የምታምኚኝ? እሺ እኔ እኮ አምናለሁ፣ ግን በዚህ መልኩ አላምንህም። በሌላ ነገር ቢሆን አምናለሁ፣ እንደባለፈው ቢሆን እኮ አምናለሁ። እኔ የምታመን ልጅ አይደለም። ቤተሰብ ይሄን የመሰለ ቤት ገዝቼ አልሰጥሽ። አንተ እኮ ችግር አለብህ። እኔ ቤት አልፈልግም ብዬሃለሁ እኮ። እሺ በቃ ተው ይፈቃ። ባይሆን መኪና እዚህ ችግሬ ማለት ነው ቤት ሳይሆን መኪና ነው። እንግዲህ ቤዚ አሁን ግን ማለት ነው ማርያም ይሳካልኛል ብዬ ነበር። በዚሁ አጋጣሚ የቤቱን እንትን ይሳካልኛል ብለን ነበር፣ አልሳካልኝም። እኔ ቤት እንደማልፈልግ አስሬ ደጋግሜ ነግሬያለሁ። መኪና ቢሆን ይኸውልህ አብር ግፍ ብዬ ቁርፉን እቀበለ ነበር። እኔም እሸኝሃለሁ፣ እኔ ጋር ስትመጣ እሸኝሃለሁ። ይኸውልሽ ቤዚ ግን ቁም ነገር ማለት ነው ለቤተሰቦቼም አንቺ ከመምጣትሽ በፊት ብዙ ነገር አውርቻቸዋለሁ። ምንድነው ያልካቸው? ማለት አንቺ እኔ ማለት ካም ካገኘኋቸው ጓደኞቼ በሙሉ ትለያለች አውቃለሁ፣ እለይበታለሁ። እና ዛሬ የሆነ ነገር ከፍቶኛል፣ የሆነ ነገር አንቺ ለማማከር ይጥራሽ። ይሄን ለጨዋታ ድምቀት ነው ቤት ምናምን ያልኩሽ በነገራችን ላይ። እና ዛሬ ቤዚ ማለት አንቺ እገዛሽና እርዳታሽ ለኔ ያስፈልገኛል። ያው እኔ እንደማስበው አንቺም ጋር እኔ ጋር ያለው ስሜት አንቺ ጋር እንደሚኖር እርግጠኛ ነኝ አይደል? አለ ሶ ያን ነገር ምክንያት በማድረግ ቤዚ ሰሞኑ የሆነ የጀመርኳቸው ነገሮች እንዳሉ ታውቂያለሽ አይደል? ተሳካለህ እኮ ስለዛ ልነግርሽ ነው የመጣሁት። ካንቺም ብዙ ነገሮች እንደተቀበልኩሽ ብዙ ነገር እንዳደረኩ ታውቂያለሽ። እና ያን ነገር ደግሞ ወደ መጨረሻው ጋር ሊሆን ትንሽ ቀናቶች ትንሽ ጊዜያቶች ናቸው የቀሩኝ። እና ቤዚ የሆነ ነገር ትንሽ ነገር ጎሎኛል ፊኒሺንግ ለማለት ለመጨረስ። ቤዚ ምን መሰለሽ ማለት ያው የሰው ልጅ እኮ ታውቃላችሁ የሆነ ነገርን የሚሰራው የሆነ ነገርን የሚያደርገው ለመለወጥ ነው። ወደፊት ብዙ ነገሮችን ያቅዳል። ምን ይላል? ያን ነገር ደግሞ እንዲስተካከልለት ነው። ካንቺም ብዙ ነገሮችን ጋይድ እንድታደርጊ እንድትመክሪ ብዙ ነገር ያደረኩት ከጎኔ ስላለሽ ነው። እና ስደውይልኝ ብዙ ጊዜ ስልክ ያላነሳሁት ያልመለስኩልሽ ያው መክሰርን ያው ማግኘትም እንዳለባችሁ ሙሉ ማጣትም አለ እና በማል የሆነ ኪሳራ ነገር ስለገጠመኝ ነው። እና ብቻ ስላገኘሽ ደስ ብሎኛል። በዚህ ነገር ባልቀበልሽ ደስ ይለኝ ነበር። ችግር የለውም። አንድ ቀን ሰርተህ ትለወጣለህ። እከስሻለሁ ብዬ አስባለሁ። እኔም ተስፋ አለኝ። ያው ቤቱን ገዝተህ ትከሰኛለህ ብዬ ካለሽ ተባረጋለሁ። ሶፍት ስጪ በእናትህ ሞቀኝ። ለሀብ ፀሐዩ በጣም ይሄዳል ይመጣ ሲያስጠላ ካሜራማኑ ራሱ ሶፍ ስጭኛ። ኤው ሴቶች እኮ ድብብቆቻቸው በፈጣሪ ሶፍት ለኔ ለመስጠት እንዳላይባት ገንዘቧን እኔ ገንዘብ አልጠይቅሽም። ገንዘብ አይደለም። ምንድነው? እስኪ ዞር ምን አይተህ ምንድነው? ቤዛ እስኪ ዞር አለ ምንድነው? አሳየኝ ዳኒ ዞር አለ። ምንድነው ያየኸው? አላየህም እንዴ? አንቺ ምን አይነት ሰው ነሽ? ምንድነው ያየኸው? ምን አይተሃል? ሶፍት ነው የጠየቅ? ሴቶች ግን በዚህ ያክል አንቺ ምን አይነት ልጅ ነሽ? ምንም አላየህም። ሶፍት ነው አይደል የጠየቀኝ? ሶፍት የለኝም። እሺ ሶፍቱን አውጪው። ልየው። አይ የለም ሶፍት ይኸው። አያችኋ ቤተሰብ ሶፍቱን ልየው። ሶፍት የለኝም። እንዴ ምን ሆነህ? በነገራችን ላይ እኔ እንደ ቤዚ ነኝ እንደዚህ አልጠብቅሽም ነበር። ምን አይተህ ነው? ጭራሽ
እኔ የሚመስለኝ ነበር ወንድ ነበረ በዚህ ያክል። እስኪ ዝም በል። እኔ ለምሳሌ ይዤ ልዞር እችላለሁ ለሆነ ነገር እንትን ለማለት። አንቺ እንዴት ነው እንትጁ ቤዚ? ዳኒ እስኪ ዝም በል። ምንም አላየህም? ያየው ነገር አለ? እሺ ለምን ይዘሽ እሺ ያየው ነገር አለ? ያየሁት ነው ይቻላል። ምንም አላየህም እንዴ? እኔ እኮ አይኔ እኮ ያለ እኮ ቤዚ። እሺ ለምን ነው ይዘሽ ልዞር? አንቺ እንደዚህ ሊያደርግ የሚችለው ስማው። ቆይ ቁም ነገር ማለት ነው። ከፈለሽ ካሜራውን አጠፋልሻለሁ። ለምን ይዘሽ ልዞር? አንቺ እኔ ምንም አላውቅም። አታምኝ። እኔ እኮ ላምን እችላለሁ፣ ግን ባይኔ ያየሁት ነው። እኔ ምን አውቃለሁ? ማን እንደዚህ እንዳደረገ ምን አውቃለሁ? እኔም እኮ አብሬሽ እኮ ነው ያለሁት። አብሬሽ እንትን አለል። ኧረ ዳኒ ብስማ ምሽ ካሜራውን አጥፋልኝ። ለምን ተፋል? እኔ ምን አውቃለሁ? ማን ቦርሳዬ ውስጥ እንዳስቀመጠ ምን አውቃለሁ? ቆይ አይደለም፣ አንድ ነገር ልጠይቅሽ ቤዚ። እኮ ኖርማል የሚያሳፍር ነገር እኮ እስኪ ዞር በል አንተ። የምሬን የሚያሳፍር ነገር እኮ ምናምን እኮ አይደለም። ራስሽ ወይ እንትን ለማለት ነው። ቦርሳዬ ውስጥ ነው ያየሁት። ቦርሳሽ ውስጥ ማን ያስገባዋል? እሺ አልፈልግም፣ ወጣልኝ ዳኒ። እሺ ቦርሳሽ ውስጥ ማን ያስቀምጠዋል? ካንቺ ውጭ ማን አለ? እኔ ምን አውቃለሁ? እሺ ወንድም አለሽ? ወንድምሽ አሉኝ፣ ግን እንደዚህ አያደርጉም። በእነሱ አታሳቢ። ወንድሞችን ቢኖርሽ አንቺ ነሽ ቤዚ ያደረግሽው ይሄን ነገር። አንተ ዳኒ ዝም በል። እያየሁት እኮ ነው። እያየሁት እኮ ነው። እኔ ምን አውቃለሁ? እዚህ ውስጥ ነው ያገኘሁት። በቃ እንዴ እኔ መቼም አልከትብሽም መጥቼ ቤትሽ። እሺ ካምሮን አጥፋ በእናትህ። እሺ ያዝልኝ፣ አውጣ በእናትህ። አይ ሴሪየስ ለምን ነው አሁን ይሄን ነገር ስታስጠላ? እስኪ አውጣው። ለምንድን ነው የማውጣው? ኧረ መጀመሪያ ስታስገባውን እንትን ያላለችውን አሁን እኔን ስል እሺ ካምሮን አጥፋ። ለምን ይጠፋል? ነገራችን ላይ ኦዲየንስም እኮ ተባበሻል ከፈለግሽ ሰሪስ የምሬን እኮ ነው ቤዚ። እንዴት እንደምታስጠላ ታውቃለህ? በእናትህ እሺ እኔ ምንም አላውቅም። እሺ ከየት መጣ ነው? ከየት መጣ? እሺ እኔ ምን ላድርግሽ ቤዚ? ቆይ እኔ መቼም መጥቼ ቤትሽ እንትን አለልብሽ ማለት ሰው አንቺ ፕሮግራም አለሽ ማለት ነው። የምሬን ነው። እኔ ጠራሽኝ ነይ ስልሽ ምናምን እንደዚህ ፏ ብለሽ የመጣሽ የምትሄጂባት አለሽ አይደል? እኔ የምሄድበት ቦታ ብኖር ለምን ነው አንተ ጋር ነው? ጾሙ ተፈቷል ማለት ነው። ጾሙ ስለተፈታ ነው አይደል? አንዳንድ ሴቶች ግን ከባድ ናቸው። ምንም አውቀው ነገር የለኝም። ይኸውልህ ቦርሳዬን ስከፍቱ ተገኘ ከዚህ ውስጥ ነው ትራንስፖርቱ ለምን ጾሙ ተፈቷል። ከዛ በኋላ እኔ ነይ ስልሽ አንቺ እኔን ሸውደሽ እንትን ለማለት ምንም አውቀው ነገር የለም። ኧረ ተገኘኩ። አይ ቤዚ ልግም ዳኒ አውጣው። ምን ነው የማውጣው? ለምን ነው የማውጣው? ከዚህ ውስጥ አውጣው። የራስሽ የኔ እኮ አይደለም። ሲጀመር አንተ ነህ እንደዚህ ያደረገው። ሚስቴ እኮ ይሄን ነገር ልታይ ትችላለች። እኔ ካንቺ ፖርሳ አውጥቼ ነው ያለዚህ እስከ መጨረሻ ይሄን ቪዲዮ እባክሽ። አንቺ በጣም ከባድ አስመሳይ ሰው ነሽ። አንቺ በጣም ከባድ ሰው። ጾሙ ሲፈታ ዳኒ ከዚህ ውስጥ አውጣው። ና ምን ነው የማውጣው? እኔ የማውቀው ነገር የለም። አይመለከተኝም። ለምን ነው የማውጣው? ያ መሀል እንደዚህ ልቀቂኝ ልብሴን። ያውም እዚህ ጋር ቪዲዮ ይዘህ ለማሸማቀቅ። እኔ ምን አውቃለሁ ታዲያ? አውጣው ከዚህ ውስጥ። ስራውን ስትሰሪ ያላፈርሽውን አሁን ትሸማቀቂያለሽ። አይ ከዚህ ውስጥ አውጣሽ። እኔ ምን አውቃለሁ ታዲያ? መጀመሪያ ራስሽ ያላፈርሽበትን ነገር አሁን አትሸማቀቂበት። በቃ ያንተ ስራ ነው የሚመስለው ማለት። እኔ ምን አውቃለሁ? እሺ የኔ ስራ ሆኖ እኔ ነኝ የሚይዘው። አንቺ ጋር ምን ለማድረግ ነው? እኔ ምን አውቃለሁ? ሲጀመር ይኸውልህ አይኔን ያስጨፈንከኝ ሰዓት ማለት ነው ምን እያደረክ እንደሆነ አላውቅም። ምንድነው ሰርፕራይዝ አደረኩሽ? አለቀ። ይሄ ነው ሰርፕራይዝ። እኔ ቢኖርኝ እኔ ምን አውቃለሁ ታዲያ? እንካውጣ። አንቺ ሚስት አይደለሽ፣ ፍቅረኛ አይደለሽ። ልቀቂኝ ቤዚ። እንዴ ግዴታ ፍቅረኛ መስሎኝ ነው ለማድረግ ነው። እሺ ምን ላድርግ? እኔ ምንም የማውቀው ነገር የለም። ና እንካ። ምን ላድርገው? ለምን ነው ያዘው ቦርሳውን? እሺ ቦርሳዬን ንጹህ አድርጋ ማለት ነው። አንቺ ያምሻል እንዴ? እኔ ምን አውቃለሁ? እንደዚህ አልነበረም። ቦርሳዬ ሲጀመር ዝግ ነበር። አፍረሽበት ነው ይሄን ነገር? እኔ ምንም የማውቀው ታሪክ የለም። ከዚህ ውስጥ አውጣው። አፍረሽበት ነው ይሄን ነገር? ዳኒ አፍረሽበት ነው ወይ? መልሽልኝ። እሺ መልሽልኝ። አውጣዋለሁ። አፍረሽበት ነው? ምንም አልነበረም። አፍረሽበት ነው? መልሽልኝ። አፍረሽበት ነው? እየሰማኸኝ ነው? ያም ልደበድብኝ ነው እንዴ? ያዝልኝ። ጓደኛሽ ፍቅረኛሽ ጋር ልትሄጂ አይደል? ፍቅረኛዋ ጋር ልትሄድ ነው። እዛ ሩም ይዘዋል። ሩም ይዘው እንትን ሊሉ ነው። በዚህ ናሺ ና ንሱ አድርገው። ቦርሳዬ እንደዚህ አልነበረም፣ ዝግ ነበር። እኔ አውቃለሁ። ቦርሳዬን ሳልዘጋ የትም አልሄድም። እንደዛ ከሆነ እኔ ማወጣልሽ አብረን እንትን ስንል፣ ምክንያቱም ይሄን ላይ እሺ ላወጣልሽ ነው። እንዴ ምን አይነት ወሬ ነው የምታወራው? ይሄን ነገር ሲጀምር እንዴት ነው መክፈት የቻልከው ቦርሳዬን? ይሄ ነገር ቤዚ፣ ቆይ ላወጣው ነው። ምንድነው የምትይኝ? ምንድነው ታዲያ የምትማዘዘው? ሲጀመር አንተ ተራው ስለዚህ ነው አባባከት ነው እንደዚህ የሚታረው ነው። አምሳልኝ ናቅላለሁ። ይሄስ ምንድነው? እስኪ ዘም በል እሺ። ለምንሽ ነው ቤዚ? ዳኒ አታናደኝ። እኔ ሰርፕራይዝ ታደርጊ ነው በዚህ? እኔ ሰርፕራይዝ ታደርገኝ ነው ቤተሰብ? ናዚ ጋር ተመለስ። እሺ እሺ። አሁን ሁለተኛ እንደዚህ አይነት ነገር ይለመዳል ወይ? አሩም ይዘሽ ነው ወይስ ለምንድን ነው ኮንዶም ያልሽው? ወይ ዳኒ ና
እሺ በስነ ስርዓት እናውራ። እሺ በስነ ስርዓት እንነጋገር ነው እንደዚህ የምታረገው? እኔ ማርያም እንደዛ አይደለም። እሺ ምንድነው አላማክ? ምንድነው ንገሪኝ። አላማዬ አንቺን ለማስደሰት ማላረገው ነገር የለም። ኧረ እባክህ በዚህ መልኩ ነው ለማስደሰት ነው ይሄን ነገር ያለው። ይሄ ነገር እኔ ያልገዛውም የገዛሽው አንቺ ነሽ። ቤተሰብ ይሄን ነገር ያውቃል። አለቀ። እኔ ምንም የማውቀው ነገር የለም። ቶሎ በል። እኔ ይሄን ነገር አውቃለሁ። ካሜራማን አላውቅም። እዛ ጋር ይታያል ድንጋይ። አው ብሎኬት ምናምን ነገር ይታያል። ከዚህ ከፍ ያለ ነው። ቶሎ ብለህ ንገረኝ። ጸባይን ታውቃለህ አይደል? ስናደድ ምን ማድረግ እንዳለብኝ ራሱ ይሄ ነገር እኮ የገዛሁት ቤዛ። ቶሎ በል። የገዛሁት አልኩኝ እንዴ? የገዛሁት አልኩኝ እንዴ? እኔ ምንም ማለት ገዝተሃል አይደለ? አይረመስዋው ልጅ ካሜራማን የገዛው ማለት በጣም እያደከምከኝ ነው አንተ ልጅ። የምር ባለፈው ራሱ ማለት ነው እኔ ሆኜ ነው ዝም ያልኩ አይደለም። የዛሬ ደግሞ ማለት ነው ይለያል። ዛሬ ይለያል። የባለፈው ላይ አይደለ? ምንም ነገር አላውቅም። ከደሙ ንጹህ ነኝ። የባለፈውንም ይቅርታ ጠይቀኝ። ካሜራማን ነው የገዛው። ካሜራማኑ ገዝቶ ለቤዚ ሰርፕራይዝ አድርጋታለች። የሱ ስራ እንዳልሆነ አውቃለሁ። ጸባዩን እየከበደኝ ነው። ቶሎ በል እሺ። ካላ ምን እንዳለኝ ልንገርሽ፣ መጀመሪያ ልንገርሽ። ቆይ ልናሳና ልንገርሽ። ምን ስሬስ ጌታን ስሚኝ። አይ ካሜራማን እንዳለኝ ታውቂያለሽ። እየከበደኝ ነው። ቶሎ እኮ ቆይ እሱን አስቀምጪውና እናውራ። ካሜራማኑ ምን አለኝ መሰለሽ? ይሄን ነገር ለቤዚ ሰዓትና እምቢ ካለቻችሁ ነፍታችሁ ተጫወቱበታል። አረበስ ንፉትና ተጫወቱበት። እንንፋውና እንጫወት። እሱ እንደዚህ አይልም። አረበስ እሺ ነፍተን እንጫወት። ያን ይቅርታ ጠይቅ ፊት ለፊት ላይ ማለት ነው። እኔ ቤዚ ላንቺ ካለኝ ክብርና ላንቺ ዞረል አይ ለኔ ያለህን ክብር እኮ አሳየኸኝ። እንደዚህ ነው። ይቅርታ እኔ አንቺን ለማሸማቀቅ ምናምን ሳይሆን ፕራንክ ለማድረግ አስቤ ነው። በነገራችን ላይ ሁለተኛ አይለመደኝም በለሽ። እኔ ከዚህ በኋላ ቤዚ እንደዚህ አይነት ነገር አላደርጋትም። ሁለተኛ ፕራንክ የሚባል ነገር አላደርጋትም። ይኸው ቃል ገብቻለሁ። ግን ሌላ ነገር እንዳታስቡ። እኔ ለቤዚ ካለኝ ተናጨር ነው። ተናድጃለሁ። እንዴት ያለቀቀኝም እንመለሳለን። እሺ ልካሳት ምሳሌ ጋብዛት። ሩም ስለያዝኩኝ ኮንዶሙን እዛው ቼክ እናደርጋለን።